ሰላም ውድ የሁሉ ስኩል ቤተሰቦች እንደምን ቆያችሁ? ዛሬም እንግዲህ በሌላ ትምህርት ተከስተናል። ዛሬ እንግዲህ የምንማረው ስለ ሲሚላሪቲ ኦፍ ትራያንግልስ ይሆናል ማለት ነው። ሲሚላሪቲ ኦፍ ትራያንግልስ እንግዲህ ሲሚላር ትራያንግልስ ከዚህ በፊት ፊገርስ ሲሚላሪቲ ኦፍ ፊገርስ ተምረናል። ህጎቹ ምንድን ናቸው? ሲሚላር ናቸው ሁለት ፊገሮቹ ጂኦሜትሪካል ፊገርስ ኤኒ ሳይድ ያላቸው ኤኒ ነምበር ኦፍ ሳይድ ያላቸው ሊሆኑ ይችላሉ። ስለዚህ ምን ማለት ነው ኤኒ ፖሊገንስ ሲሚላር ናቸው የሚለውን ለማለት ምንን ክራይቴሪያ ማሟላት አለባቸው የሚለውን በደንብ አይተናል። ኮረስፖንዲንግ አንግልስ ሹድ ቢ ኢኳል፣ ኮረስፖንዲንግ ሳይድስ ሬሾቸው ሹድ ቢ ኢኳል ብለን ተምረናል ማለት ነው። ሲሚላር ትሪያንግል ማለት ደግሞ እንዲሁ ኤኒ ፖሊጎን ኩድ ቢ ዲቫይድድ ኢንቱ ትሪያንግልስ። ስለዚህ ባይ ዴፊኒሽን ሲሚላር ትሪያንግልስ እንደ ሌሎቹ ፖሊጎኖች ይህን ህግ ያሟላሉ። ስለዚህ የራሳቸው ህግ ይኖራቸዋል። ሲሚላሪቲ ለማውጣት እንግዲህ ታየርሰም ስለሚሆን አድካሚ ስለሚሆን ህግ ይኖራቸዋል። ወደፊት የምናየው ይሆናል ማለት ነው። ቱ ሪቫይዝ ዲፋይን ለማድረግ ኤቢሲ ትራያንግል ኤቢሲ ሲሚላር ቱ ትራያንግል ዲኤፍ ለማለት ኮረስፖንዲንግ ሳይድስ ሹድ ቢ ፕሮፖርሽናል። ፕሮፖርሽናል ማለት ሬሾቸው ኮረስፖንዲንግ ሳይዶቹ የአንዱ ትሪያንግል ሳይድ ከሌላኛው ኮረስፖንዲንግ ትሪያንግል ሳይድ ሬሾቸው ተሰልቶ የሁሉም ጋር ኮረስፖንዲንግ ሳይዳቸው እኩል የሚሆን ከሆነ ወይም ደግሞ ኬ የሚመጣ ከሆነ እና ኮረስፖንዲንግ አንግልስ አር ኮንግረንት ከሆኑ፣ ኮንግረንት ማለት እኩል የሚሆኑ ማለት ነው ከሆኑ ዛትስ ኮልድ ሲሚላር ናቸው እንላለን ማለት ነው። ስለዚህ ኤ ከዲ ጋር፣ ቢ ከኢ ጋር፣ ሲ ከኤፍ ጋር እኩል ናቸው ማለት ነው። ይሄ ስያሜው ጋር ማለት ነው። ኤቢሲ ሲሚላር ቱ ዲኤፍ ካለ አንግል ኤ ከአንግል ዲ ጋር ብቻ ነው እኩል የሚሆነው። አሁን ለምሳሌ ትሪያንግል ቢሲኤ ሲሚላር ቱ ዋት ምንድን ነው የምንለው? አሁን ከነዚህ ስያሜውን ብንቀይረው ያኛውንም መቀየር አለብን ማለት ነው። ትሪያንግል ቢሲኤ የተባለው ቢ ከማን ጋር ነች? ከኢ ጋር ነች። ስለዚህ ትሪያንግል ኢ ቢን ስላስቀደምን ስንጽፍ ኢንም ማስቀደም አለብን። ይሄ ግዴታ ነው። ምክንያቱም ኮረስፖንዲንግ አንግሎቹ በስርዓት መጻፍ ስላለባቸው ማለት ነው። ስለዚህ ትሪያንግል ቢሲኤ ኢዝ ሲሚላር ቱ ዋት ትሪያንግል ኤኤፍዲ ነው እንጂ የምንለው ትሪያንግል ቢሲኤ ከትሪያንግል ኤቢሲ ዲኢኤፍ ጋር ሲሚላር ነው አንልም። ትሪያንግል ዲኢኤፍ ብለን ዚያር ሲሚላር ማለት አንችልም። ምክንያቱም አንግል ቢ ከአንግል ዲ ጋር እኩል አይደለም፣ አንግል ሲ ከአንግል ኢ ጋር እኩል አይደለም፣ አንግል ኤ ከአንግል ኤፍ ጋር እኩል አይደለም። ስለዚህ በኮረስፖንዲንግ አንግሎቹ መጀመሪያ ኤን ከጻፍን እዛ ላይ መጀመሪያ ዲን መጻፍ አለብን። ይህን ጥንቃቄ እንድታደርጉ ለማሳየት ነው። በኤግዛምፕል ልምጣ እስኪ። ኤግዛምፕል አሁን ሁለት ትሪያንግሎች አሉ። ትሪያንግል ኤቢሲ ከዲኤፍ ጋር ሲሚላር ናቸው ተብለናል። ሲሚላር ናቸው የሚለው ትልቅ የተሰጠን ነገር ነው። አሁን የተሰጠን ነገር ሲሚላር ናቸው ከተባለ ኮረስፖንዲንግ ሳይዶቹ ፕሮፖርሽናል መሆን አለባቸው። ስለዚህ ኬን ማግኘት እንችላለን። ከዛ ደግሞ ኮረስፖንዲንግ አንግሎቹ እኩል ናቸው ማለት ነው። ስለዚህ ኮረስፖንዲንግ ሳይዶቹን ስንሰራ ኤቢ የኤቢ ኮረስፖንዲንግ ሳይድ ኢዝ ዲኢ፣ ኤቢ ኦቨር ዲኢ ኢዝ ኢኳል ቱ ዋት ቢሲ የእሱ ኮረስፖንዲንግ ሳይድ ኢኤፍ ነው። ቢሲ ኦቨር ኢኤፍ እንግዲህ ሳይድም ምንድን ነው ስንሰይም ቢሲ ካል ኢኤፍ እያንን የምንቀጥለው ማለት ነው። ከዛ ኢዝ ኢኳል ቱ ዋት ኤሲ ኦቨር ዲኤፍ። ኤሲ ኤና ሲን ካገናኘን እዛ ጋም ዲና ኤፍን ማገናኘት አለብን። ስለዚህ ኤሲ ኦቨር ዲኤፍ። ስለዚህ እነዚህ በሙሉ ኮረስፖንዲንግ ሳይድስ አር ፕሮፖርሽናል ወይም ደግሞ እኩል ናቸው፣ ሬሾቸው እኩል ነው ማለት ነው። ስለዚህ ኢዝ ኢኳል ቱ ዋት ኬ ዚስ ኢዝ ኮልድ ኮንስታንት ኦፍ ፕሮፖርሽናሊቲ ወይም ደግሞ ስኬል ፋክተር እንለዋለን ማለት ነው። ኤቢ ኢዝ ኤክስ ማይነስ 2 አሁን መተካት እንጀምራለን። ኤክስ ማይነስ 2 ኦቨር ዲኢ ኢዝ 6 ቢሲ ኢዝ ዋት ዋይ ፕላስ 3 ተሰጥቶናል። ዋይ ፕላስ 3 ኦቨር ኢኤፍ ኢዝ ዋት 8 ተሰጥቶናል። ኢዝ ኢኳል ቱ ኤሲ ኢዝ 15 15 ነው ኦቨር ዲኤፍ ኢዝ 10 ይሆናል ማለት ነው። ኤክስ ማይነስ 2 ኦቨር 6 ኢዝ ኢኳል ቱ ዋት 15 ኦቨር 10 እንግዲህ ኬን ማግኘት እንችላለን። ሁለቱም ቁጥር ስለሆኑ ቀጥታ አካፍለን ኬን ማግኘት እንችላለን። ስለዚህ ማቃለል እንችላለን። 15 ሲካፈል ለ5 ኢዝ 3
10 ሲካፈል ለ5 2 ስለዚህ 3/2 ማለት እንችላለን ማለት ነው። 3/2 እና 15/10 እኩል ናቸው። ምንም ስላቃለል ነው ሲምፕሊፋይ ስላደርገን። ስለዚህ x minus 2/6 is equal to 3/2 ነው። ክሪስ ክሮስ እናደርጋለን 2x minus 2 times x minus 2 የነበረው ማለት ነው 2x minus 4 ሁለቱንም ታባዛለች is equal to 18 ይሆናል 3 times 6 2x is equal to what 18 plus 4 እንለዋለን። minus 4 የነበረችዋን ከኢኳሊቲ ሳይን ስናልሳልፋት plus 4 ትሆናለች። ስለዚህ 2x is equal to 18 plus 4 is 22 ስለዚህ over 2 x is equal to what 22 over 2 is 11 ይሆናል ማለት ነው። x 11 እንላለን። ዜን ዋይን መፈለግ እንችላለን። ዋይን ስንፈልግ ደግሞ y plus 3 over 8 y plus 3 over 8 is equal to what y plus 3 over 8 is equal to አሁንም ይሄ k ነው። ፕሮፖርሽናል ሳይዶቹ ሬሾአቸው እኩል ነው ስለተባል k ነው ስለተባል is equal to 3 over 2 so y plus 3 over 8 is equal to 3 over 2 ብለን ቀደም እንደሰራ ነው መስራት እንችላለን ማለት ነው። y plus 3 over 8 is equal to 3 over 2 ክሪስ ክሮስ እናደርጋቸዋለን። ስለዚህ 2 times y plus 3 is equal to what 3 times 8 ይሆናል ማለት ነው። 3 times 8 is 24 so 2 ሁለቱንም ታባዛለች 2 times y 2y 2 times 3 6 ይሆናል። ስለዚህ is equal to 24 ይሆናል። 2y is equal to 24 ሲቀነስ 6 እንላለን ፕላስ 6 የነበረችዋ ከኢኳሊቲ ሳይን ስናሳልፋት በዛኛው ሳይድ ማይነስ ትሆናለች። ስለዚህ 2y is equal to 18 so over 2 እናደርጋለን ዋይን ለማስቀረት ዋይን ብቻ ስለምንፈልግ ማለት ነው። y is equal to ስንት ይሆናል 9 so these sides are corresponding sides 9 plus 3 y plus 3 ማለት ነው is equal to bc is 12 ab ደግሞ x minus 2 ነው x 11 አግኝተናል 11 ሲቀነስ 2 9 ናቸው ማለት ነው። ስለዚህ መልሶቻችን ab is equal to 9 bc is equal to 12 ይሆናል ማለት ነው። ወይም ደግሞ x እና y ብቻ ፈልጉ ከተባል x is 11 y is equal to 9 እንላለን ማለት ነው። እሺ ሌላ ኤግዛምፕል ላይ እንምጣ እስኪ find the values of a and b ይላል። እዚህ ጋር አሁን እንግዲህ የአንግል ነገር ነው የመጣልን ትራያንግል abc is similar to what triangle df ተብለናል። ትራያንግል abc is df ጋር እኩል ከሆነ አንግል a ከአንግል d ጋር እኩል ነው። ስለዚህ አንግል a is a minus 23 ተሰጥቶናል። አንግል d is 40 ስለዚህ a is equal to what 40 plus 23 ማይነስ 23 የነበረችዋ ከኢኳሊቲ ሳይን ስታልፍ ፕላስ 23 ትሆናለች። ስለዚህ a is equal to 40 plus 23 is what 63 ይሆናል ማለት ነው። 63 ዲግሪ ይሆናል ማለት ነው ኤን ዜን እንዲሁም ደግሞ to b plus 10 is e ነው ፕላስ ብሎ ነው የሰራው። ስለዚህ ፕላስ ብለን እኛ ምን ሰራዋለን? ስለዚህ e ከማን ጋር ነው? ከb ጋር አንግል b is equal to what አንግል e መሆን አለባቸው። ሲሚላር ስለሆኑ አንግሎቹ ኮረስፖንዲንግ አንግልስ እኩል ስለሆኑ እንደዛ አድርገን መስራት እንችላለን። ኔክስት የምናየው እንግዲህ ኤክሰርሳይዝ 4.2 ነው። አንደኛ given that triangle ABC is similar to triangle DEF then find x and y ነው የሚለው። ስለዚህ x over DE is equal to what AB over DE is equal to similar ከሆኑ is equal to what AC over DF AC over DF is equal to BC is equal to over EF BC over EF እንላለን ማለት ነው። ሶ እንደዚህ ከሰራን በኋላ አሁን x over D የኤ ጥያቄ ምንድነው? x over DE is equal to AC over DF ነው የሚለው። ሶ አሁን በየሎ የምናከበው x ማን ትመስላላችኋለች? DE አለ AC አለ DF አለ AC over DF ከማን ጋር እኩል ነው? ዳሽ ኦቨር DE x over DE ስለዚህ AB is x is equal to AB ነው ማለት ነው። ቀላል ነው በቃ መተካት ማለት ነው። ጨረስን። ዜን ቢ ላይ ደግሞ a side corresponding to CA
ሲኤ ጋር ኮረስፖንዲንግ ሳይድ የምንለው የትኛው ነው? ከትሪያንግል ዲኤፍ ሲኤ ኮረስፖንዲንግ የሚያደርገው ሳይድ የትኛው ነው? ሲኤ ብለን ከሄድን ስለዚህ ኢ ዲ ይሆናል ማለት ነው። ስሎ ኤክስ ኢዝ ኢ ዲ ብለን እንሰይማታለን ማለት ነው። ኤፍዲ ብለን እንሰይማለን። ሶሪ ዜን ሲን ስናይ ደግሞ አንግል ቢ ኢዝ ኮንግረንቱ ዋይ ይላል። ዊች አንግል ኢዝ አንግል ቢ ከማን ጋር ነው ኮንግረንት የሚሆነው? ስለዚህ ከአንግል ኢ ጋር ነው። ስለዚህ አንግል ቢ ኢዝ ኢኳል ቱ ዋት? አንግል ኢ። ዋይ ኢዝ ኢኳል ቱ አንግል ኢ ይሆናል ማለት ነው። ይሄ ቤዝድ ኦን ሲሚላሪቲ ነው። በቃ አዲስ ህግ እናወጣም፣ እሱን ህግ ተከትለን መስራት ብቻ ነው። ሁለተኛ ጥያቄ ሌት ኤቢሲዲ ቢ ስኩዌር ዜን ሾው ዛት ትሪያንግል ኤቢሲ ሲሚላር ቱ ትሪያንግል ኤዲሲ ይላል። እንግዲህ ይህንን እንግዲህ እናያለን ማለት ነው። ስኩዌርን ስልና ትሪያንግል ኤቢሲዲ ስኩዌር ብለን እንሰይማለን መጀመሪያ። ዜን ትሪያንግል ኤቢሲ ማለት ነው ብለን እናያለን። እንግዲህ ስኩዌር እንደምታውቁት ሁሉም ሳይዶቹ እኩል ናቸው፣ እንዲሁም ደግሞ ሁሉም አንግሎቹ 90 ዲግሪ ይሰራሉ። ትሪያንግል ኤቢሲ አንድ ዲያጎናል እንሰራለን ማለት ነው። አንድ ዲያጎናል እንሰራና ዜን አሁን ኮረስፖንዲንግ ሳይዶቹ ጋር ኮረስፖንዲንግ አንግሎቹ ጋር ይህን የሲሚላሪቲ ህግ እናረጋግጣለን ማለት ነው። አንዱ በአረንጓዴ ኤቢሲ አለ። ስለዚህ ትሪያንግል ኤቢሲ ኢዝ ሲሚላር ቱ ዋት? ኢዝ ሲሚላር ቱ ትሪያንግል ኤዲሲ። ሲሚላር ቱ ትሪያንግል ኤዲሲ። ይህም በሰማያዊ ከለር ያለው ማለት ነው። በቀይ ከለር ያለው ትሪያንግል ኤዲሲ ጋር እንላለን። ትሪያንግል ኤዲሲ ካልን በኋላ ትሪያንግል ኤቢሲ ሲሚላሪቲ ካልን ምን እንላለን ማለት ነው? አንግሎቹን እናያለን፣ ሳይዶቹን እናያለን። አንግሎቹ ኮረስፖንዲንግ አንግልስ ሹድ ቢ ኢኳል፣ እንዲሁም ደግሞ የዘ ሬሾ ኦፍ ኮረስፖንዲንግ ሳይድስ ኢዝ ኢኳል። የሳይዶቹ ሬሾ አካፍለን የምናገኘው ማለት ነው። አንግሎቹ ደግሞ ኮረስፖንዲንግ አንግሎቹ አንግል ኤ ከአንግል ኤ ጋር እኩል ነው። አንግል ቢ ከአንግል ዲ ጋር እኩል መሆን አለበት። አንግል ቢ ከአንግል ዲ ጋር እኩል መሆን አለበት። አንግል ሲ አንግል ቢ እና አንግል ዲ 90 ዲግሪ ናቸው ተብለናል አይደል መጀመሪያ። ስለዚህ እኩል ናቸው ማለት ነው። አንግል ኤ ተመሳሳይ ነው፣ አንግል ኤ ነው። አንግል ሲም እንደዚሁ ተመሳሳይ ነው፣ አንግል ሲ ጋር እኩል ናቸው። ወይም ደግሞ ለሁለት ይከፈላል። ስለዚህ 45 ዲግሪ ይሆናሉ። ኤቢሲ ማለት አንዱ ለሁለት ሲከፈል 45 ዲግሪ በዲ በኩል ያለችዋ ሲ 45 ዲግሪ፣ በቢ በኩል በቢ ሳይድ ያለችዋ የአረንጓዴ ሳይዷ ሲ 45 ዲግሪ ናቸው። ስለዚህ አንግል ሲ ከአንግል ሲ ጋር እኩል ናቸው፣ ሁለቱም እኩል ናቸው። ስለዚህ ሶስቱም ኮረስፖንዲንግ አንግሎቹ እኩል ናቸው ማለት ነው። ኤ ከኤ ጋር፣ ቢ ከዲ ጋር፣ ሲ ከሲ ጋር እኩል ናቸው። ቱ ሴይ ዚስ ትሪያንግልስ አር ሲሚላር አንደኛውን ክራይቴሪያ አሟሉ፣ ኮረስፖንዲንግ አንግልስ አር ኢኳል የሚለውን ማለት ነው። ቀጥሎ የምናየው ደግሞ ኮረስፖንዲንግ ሳይዶቹ ሬሾቸው ምን ያህል ይሆናል? እኩል መሆን አለበት። ኤቢ ኮረስፖንዲንግ ሳይዶቹ ኤዲ ነው። ስለዚህ ኤቢ ኦቨር ኤዲ ሹድ ቢ ኢኳል ቱ ዋት? ኤሲ ኦቨር ኤሲ ኦር ቢሲ ኦቨር ዲሲ። ቢሲ ኦቨር ዲሲ it should be equal to the other side is what? AC over AC. AC over AC ይሆናል ማለት ነው። AC over AC። AB ምን ማለት ነው? AB እና AD ሁለቱ ጎኖች ናቸው። የስኩዌሩ ሁለቱ ጎኖች ናቸው። ስለዚህ ሁለቱ ጎኖቹ ደግሞ የስኩዌር ሁሉም ጎኖች እኩል ናቸው ብለናል። ስለዚህ AB እና AD እኩል ናቸው። አንድ መምጣት ይችላሉ። ስለዚህ they are equal AB equal to AD። ስለዚህ ስኬል ፋክተር ኢዝ AB ሲካፈል ለAD ሁለቱም እኩል ከሆኑ እኩል ቁጥሮች ከሆኑ the scale factor is 1 or K is 1 then BC
እንደዚሁ አንድ ሳይድ ነው። ዲሲ እንደዚሁ ሌላ ሳይድ ኦፍ ዘ ስኩዌር ነው። ስለዚህ ሁለቱ ሳይዶቹ እንደዚሁ እኩል ናቸው። ምክንያቱም የስኩዌር ሁሉም ሳይዶቹ እኩል ናቸው ስላለን ማለት ነው። ቢሲ ኢዝ ኢኳል ቱ ዲሲ። ሶ ቢሲ ኦቨር ዲሲ እኩል ከሆኑ ሲካፈሉ ስንት ይሆናል? 1 ይሆናል። ኤሲ እና ኤሲ ደግሞ እዛው ተመሳሳይ ነው። ስለዚህ ዘ ዲያጎናል ኦፍ ዘ ስኩዌር ነው። ሶ ዘ ስኬል ፋክተር ኢዝ 1 ነው። ሁሉም ጋር 1 1 1 ስለመጣ ኮረስፖንዲንግ ሳይዳቸው ሬሾቸው እኩል ነው ማለት ነው። ኬ ኢዝ ኢኳል ቱ 1 ስለሆነ ማለት ነው። ስለዚህ ሁለቱንም ክራይቴሪያ ስለሟሉልን ትራያንግል ኤቢሲ ኢዝ ሲሚላር ቱ ትራያንግል ኤዲሲ ይሆናል ማለት ነው። ኢዝ ሲሚላር ቱ ትራያንግል ኤዲሲ እንደውም ኮንግረንት ይሆናሉ። ሁሉም ሳይዶቹ እኩል ናቸው። ኮረስፖንዲንግ ሳይዶቹ እኩል ናቸው። ኮረስፖንዲንግ አንግሎቹ እኩል ናቸው። ሬሾ ሳይሆን እኩል ናቸው። መጀመሪያም ሳይዶቹ እኩል ናቸው። ስለዚህ ኮንግረንት ናቸው ማለት እንችላለን። እንኳን ሲሚላሪቲ ማለት ነው። ኮንግረንት ማለት ኮረስፖንዲንግ ሳይዶች እኩል የሆኑ ኮረስፖንዲንግ አንግሎች እኩል የሆኑ ነው። ሶስተኛው ኢትስ ቻሌንጅ ፕሮብለም እንግዲህ በመለኪያ በማስመሪያ የምትሰሩት ነው። ስለዚህ ይህንን ለእናንተ እንተውና የሚከብዳችሁ ከሆነ ግን መጠየቅ ትችላላችሁ። የዛሬው ትምህርታችን በዚህ እንጨርሳለን። እንግዲህ ቀጣይ ስለ አንግል ሳይድ ሳይድ አንግል ሳይድ ሲሚላሪቲ ቴስቶች እናያለን ማለት ነው። እስከዛው ድረስ ሰላም ሁኑ።